ለማርክ ኩኩሬላ መንገዱን ጨርቅ ያርግለት። ግን አሁን ማለት ነው ትልቁ ፖይንት በማን እንተካው ነው። ሉዊስ ሆል፣ አሌሃንድሮ ግሪማልዶ፣ አርሃው፣ አንቶኒ ሮቢንሰን የትኛው ተጫዋች ነው ከቼልሲ ጋር ፐርፌክትሊ ፊት የሚያደርገው? እስኪ እናንተን ሐሳብ አሲት በኮሜንት አጋሩኝ። ላይክ፣ ሼር፣ ኮፒ ሊንክ ሪፖስት እያደረጋችሁ የኔን ሐሳብ ላካፍላችሁ። መጀመሪያ ማለት ነው እገሌ ይምጣ እገሌ ይምጣ ከማለታችን በፊት የጃቪ አሎንሶን ያጮት መንገድ መረዳት፣ ታክቲኩን መረዳት፣ በምን አይነት ላይን አፕ ነው ሊጮት የሚሞክረው የሚለውን ነገር መረዳት በጣም ወሳኝ ይመስለኛል። እንደምናውቀው ደግሞ ጃቪ አሎንሶ በባየር ሊቨርኩሰን ቤትም በሪያል ማድሪድ ቤትም በባክስሪ መጫወትን የሚወድ አይነት አሰልጣኝ ነው። 3-4-3 ወይም ደግሞ 3-4-2-1 ነው ብዙ ጊዜ አዘውትሮ የሚጠቀመው ላይን አፕ ማለት ነው። ያንን ነገር ደግሞ በቼልሲ ቤት ይጠቀማል ብለን ነው የምናስበው። ከዚህ ላይን አፕ ጋር ከዚህ አጮት መንገድ ጋር የትኛው ተጫዋች ነው ከነዚህ ከአራቱ ተጫዋቾች ፐርፌክትሊ ፊት የሚያደርገው ብላችሁ ብትጠይቁኝ ማለት ነው አንድ ባንድ እንይስኪ አራቱንም ተጫዋቾች። ሉዊስ ሆል ገና 21 ዓመቱ ነው። የሚገርም ዲፌንሲቭ ኳሊቲ ያለው ተጫዋች ነው። ወደፊት ፕሮግረስ ሲያደርግ በጣም ነው የሚያስደንቃችሁ። 1v1 ላይ ጭራሽ ልታሸንፈው የምችለው አይነት ተጫዋች አይደለም። ሎንግ ተርም የሚያስፈልገን አይነት ተጫዋች ነው። በዛ ላይ ደግሞ በአካዳሚያችን ያደገ የኮባም አካዳሚ ፈርጥ ነውና ቢመጣ ደስ ይለናል። ግን ይህንን ተጫዋች እንዳናስፈርመው እንቅፋት ሊሆነን የሚችለው ነገር በጀት ዋይዝ አይደለም። ተጫዋቹ ማለት በጀት ዋይዝ አይደለም ማለት ኒውካስትሎች ለዚህ ተጫዋች ማለት ነው ቢያንስ 70-80 ሚሊዮን ዩሮ አካባቢ ገንዘብ ይጠይቁናል። ክለባችን ደግሞ በዚህ ሰዓት ያንን ያህል ገንዘብ በ50 ኩኩሬላን ሽጠን በ80 እና በ70 እሱን የምናስፈርምበት ምንም አይነት መንገድ የለንም። ፎር ዘ ታይም ቢንግ እሱ ሊያስፈልገን ይችል ይሆናል። ግን ደግሞ የእሱን ቦታ በደንብ ጆሬል ሃቶ መተካት ይችላል። ወጣት ነው ምናምን ነገርና እሱ ከበጀት አንጻር ይመጣል ብዬ አላስብም። መምጣትም አለበት ብዬ አላስብም። ሌላኛው ተጫዋች አሌሃንድሮ ግሪማልዶ 30 ዓመቱ ነው። ነገር ግን ማለት ነው በቀላል ዋጋ በጀት ዋይዝ የሆነ ተጫዋች ነው። በቀላል ዋጋ ልናገኘው የምንችለው አይነት ተጫዋች ነው። በጣም ኤክስፒሪየንስድ ነው። የላሜሲያ አካዳሚ ተጫዋች ነው። በዛ ላይ ማለት ነው ሴት ፒስ ዴሊቨሪው ወደፊት ወደ ጎል ተጠግቶ የሚሰጥህ የጎል ኮንትሪቢዩሽን ማለት የሚገርም ተጫዋች ነው። በዛ ላይ በ3-4-3 እና በ3-4-2-1 ያጮት መንገድ ጃቪ አሎንሶ ጋር በደንብ የተላመደና ፕሩቭ ያደረገ ተጫዋች ስለሆነ እኔ ፐርፌክትሊ ይህንን ተጫዋች ማምጣት አለባቸው ብዬ ነው ማስብ። ፐርፌክትሊ ፊት ያደርጋል። እኔ የሚገርም ክሮሲንግ ሴት ፒስ ዴሊቨሪው ማለት ነው በጣም ነው የሚያስደንቃችሁ። ብዙ ጊዜ አሁን እሱ ሲመጣ ጆሬል ሃቶ የሚቀመጥ ነው አይደል የሚመስላችሁ። ጃቪ አሎንሶ በባክ ስሪ ስለሚጫወት ማለት ነው ጆሬል ሃቶ በግራ ሴንተር ባክ በኩል ነው የሚጫወተው። ከፊት ለፊት ማለት በግራ ዊንግ ባክ በኩል የሚጫወተው ተጫዋች ግን አሌሃንድሮ ግሪማልዶ መሆን አለበት ብዬ ነው ማስበው። ባክ ስሪ ሲጫወት ምናልባት አንድ ተከላካይ እናስፈርመ ይሆናል ብዬ አስባለሁ። ሴንተር ባክ ከሌቫይ ኮልዊል፣ ጆሬል ሃቶና አንድ የሚመጣውን አዲስ ተጫዋች እናረጋለን ብዬ አስባለሁ። በቀኝ በኩል ሪስ ጄምስ፣ በግራ በኩል አሌሃንድሮ ግሪማልዶን መጠቀም አለብን ብዬ አስባለሁ። በጀት ዋይዝ ነው፣ ኤክስፒሪየንስድ ነው፣ 30 ዓመቱ ነው። በቀላል ገንዘብ ማምጣት የምንችለው ተጫዋች ስለሆነ መምጣት ያለበት ተጫዋች እሱ ነው ብዬ አስባለሁ። ሌሎችን ስናይ ይሄ 26 ዓመቱ ነው አርሃው በስፖርቲንግ ሊዝበን ውስጥ በጣም አሪፍ አቋም የሚያሳየው ተስፋ አለው ምናምን ነገር ግን ሊጉን አልለመደምና ሪስኪ ነው ብዬ አስባለሁ። ማለት ፖቴንሻል የለውም ብዬ አይደለም፣ ግን ወደ እንግሊዝ ፕሪሚየር ሊግ ሲመጣ ሊጉን ስላልለመደው ማለት ነው ምናልባት ሪስክ መስሎ ስለሚታየኝ ማለት ቢቀር ብዬ አስባለሁ። ከዛ ውጪ አንቶኒ ሮቢንሰን በጣም የሚገርም ፖቴንሻል ያለው ተጫዋች ነው። በነገራችን ላይ ፍጥነቱ ማለት ነው ችግሩ ታይት ስፔሶች ላይ በደንብ ፕሩቭ የሚያደርግ አይነት ተጫዋች በደንብ ሊጫወት የሚችል አይነት ተጫዋች አለ። ጫናዎችን መቋቋም አይችልም፣ ግን ክፍት ጨዋታ ካገኘ ማለት ነው ፍጥነቱ ሪከቨሪው ማለት ነው በጣም የሚያስደንቅ አይነት ተጫዋች ነው። ምናልባት አሌሃንድሮ ግሪማልዶ ካልመጣ የመጀመሪያ መምጣት አለበት ብዬ ማስበው ተጫዋች አንቶኒ ሮቢንሰን ነው። ይህን ሁሉ ስላችሁ ማለት ከዋጋ አንጻር ነው። ለምሳሌ ሉዊስ ሆልን ማለት ነው ከብቃት አንጻር አይደለም ያልመረጥኩት፣ ዋጋው በጣም ውድ ነው። በዚህ እድሜ ደግሞ ጆሬል ሃቶም ስላለ የእሱን ቦታ በደንብ ከቨር ማድረግ ይችላል ብዬ አስባለሁ። ከዛ ውጭ ግን የመጀመሪያ ምርጫዬ አሌሃንድሮ ግሪማልዶ ነው። ሁለተኛ ምርጫዬ አንቶኒ ሮቢንሰን። የእናንተን ሐሳብ አስተያየት በኮሜንት አጋሩኝ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ እና ሪፖስት ማድረጋችሁ እንዳትረሱ። መልካም ጊዜ፣ መልካም ቆይታ።